ሰላም ጤና ይስጥልኝ ውድ የሚዲያችን ተከታታዮች እንደምን አላችሁ? ዛሬ በርካታ ሰበር መረጃዎች አሉ። በየግንባሩ ያገዛዙ መመኪያ የሆኑት አየር ወለድ ኮማንዶችና እግረኛ ሰራዊት የፋኖ ሲሳይ ሆነዋል። በሸዋሮቢት ሳሲት ግንባር ተሽከርካሪዎች ሲጋዩ፣ በመቄት ደግሞ ጠላት 360 ዲግሪ ተከቦ ሐዋሲ ለምሽቷል። በሌላ በኩል ደግሞ በአርሲ ኦርቶዶክሳውያን ላይ ስለተፈጸመው አሰቃቂ ጭፍጨፋ የአማራ ፋኖ ብሔራዊ ንቅናቄ አፋብን የሰጠው መግለጫና ሌሎች ትኩስ መረጃዎችን ይዘናል። አብራችሁን ቆዩ። በሸዋ ፋኖ በመረቃዊ ጥቃት 3 ተሽከርካሪ ሙሉ ኮማንዶች ሲደመሰሱ ቀሪው ኃይል ተበታተነ። የአማራ ፋኖ በሸዋ ግንባር ትላንትናና ዛሬ በሳሲት ግንባር በከፈተው መጠነ ሰፊ ማጥቃት የአገዛዙ መመኪያ የሆኑትን አየር ወለድ ኮማንዶች አይቀጡ ቅጣት በመቅጣት ታላቅ ድል ማስመዝገቡ ተረጋገጠ። መነሻውን ከመንዝ ሞላሌ ከሰከላ ድንጋይ ከትጉለትና ከጣር ማበር በማድረግ ንጹሃንን ለመጨፍጨፍና ዘር ለማጥፋት በ16 ተሽከርካሪ ተጭኖ ወደ ሳሲት ግንባር ሲንቀሳቀስ በነበረው የአገዛዙ አየር ወለድ ኮማንዶ ኃይል ላይ የፋኖ አባላት ድንገተኛ ጥቃት ሰንዝረዋል። የደረሰው ኪሳራም በ3 ተሽከርካሪዎች ላይ ተጭነው የነበሩ ኮማንዶች ሙሉ በሙሉ የተደመሰሱ ሲሆን ቀሪው 13 ተሽከርካሪ ሙሉ ኃይል በድንጋጤ ተበታትኗል። በውጊያ ከተገደሉት በተጨማሪ ክፉኛ የቆሰሉት ያገዛዙ ወታደሮች ዛሬ ማረፈጃውን በተሽከርካሪ ተጭነው ወደ ደብረ ብርሃንና ሰላ ድንጋይ ሆስፒታሎች ሲጓጓዙ መታየታቸውን የዓይን እማኞች አረጋግጠዋል። አምባገነኑ አብይ አህመድ የባሰ ምጡቅ አእምሮ ባለቤት በሚል የሚሞካሽባቸውና ጥንካሬያቸው ማሳያ የሚላቸው አየር ወለድና የሪፐብሊካን ጋርድ አባላት በጀግኖቹ ፋኖች ክንድ ተመተው የሸዋ አፈር ሲሳይ ሆነው ቀርተዋል። ይህም አገዛዙ በመጨረሻው መመኪያ ኃይሉ ላይ የደረሰበትን ከባድ ስብራት ያሳያል። አንሻ ሰይድ ክፍለ ጦር የጁላን ሰራዊት 360 ዲግሪ ከቦ 17 ሙትና በርካታ ቁስለኛ በማድረግ 18 ክላሽ ተማረከ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ስር የሚንቀሳቀሰው አንሻ ሰይድ ክፍለ ጦር በትናንትናው ዕለት በመቄት ወረዳ በሁለት ግንባሮች በከፈተው ድንገተኛ ማጥቃት ያገዛዙን ሰራዊት ዶግ አመድ ማድረጉን የኮሩ ህዝብ ግንኙነት ክፍል አስታወቀ። ትናንትና የካቲት 5 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ድረስ በዘለቀው አውደ ውጊያ የክፍለ ጦሩ ግስላ ፋኖች ጠላትን ከሲሲጊ እስከ መቅረጫ ባለው ቀጠና 360 ዲግሪ ከበባ ውስጥ አስገብተውታል። ጠላት ውሃ እስኪል ድረስ ክፉኛ የተመታ ሲሆን ፋኖች ጠላት እስከመሸገበት ጉሬ ድረስ ዘልቀው በመግባት ታሪክ ሰርተዋል። በዚህ አስደናቂ ተጋድሎ በአገዛዙ ሰራዊት ላይ የደረሰው ኪሳራም ከፍተኛ ነው። ሙትና ቁስለኛ ከ17 በላይ የአገዛዙ ወታደሮች እስከ ወዳኛው ሲሸኙ፣ ቁጥሩ በውል ያልታወቀ በርካታ ቁስለኛ በመኪና ተጭኖ ወደ ፈልቄት ሆስፒታል ሲጓጓዝ አምሽቷል። 15 ክላሽንኮቭ ጠመንጃዎችና ሌሎች ወታደራዊ ቁሳቁሶች በጀግኖ ፋኖች እጅ ገብተዋል። በፍላቂት ከተማ ተወሽቆ የደሃ ልጅን ወደ ሳታሩ የሚልከው ያገዛዙ ኮሎኔል በፋኖ ተከብብ ያለው ድረሱልኝ አስበላችሁኝ በማለት ለበላዮቹ ቢደውልም ሁሉም የጥላት በሮች ተከርችመውበት አይቀጡ ቅጣት ተገርፈዋል። ጠላት ጨለማን ተገን በማድረግ ሙትና ቁስለኛን ወደ ፍላቂት ሲያመላልስ ማምሸቱን የአካባቢው ማህበረሰብ ምስክርነቱንም ሰጥቷል። ጎንደር የበጋሻው ክፍለ ጦር በደገደብዬ ከተማ ዙሪያ ጠላት እንደመሰሰ ዘመቻ አርበኛ ማንዴላ ያዩ በድል እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ስር የሚንቀሳቀሰው ጎንደር የበጋሻው ክፍለ ጦር በትናንትናው ዕለት በገደብዬ ከተማ ዙሪያ በከፈተው ደመላሽ ኦፕሬሽን በአገዛዙ ሰራዊት ላይ ከባድ ኪሳራ ማድረሱን የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ካስትሮ አስታወቁ። ትላንት ላይ የካቲት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ በገደብዬ ከተማ ዙሪያ ዳራ በተባለ ቦታ ላይ የክፍለ ጦሩ አባላት የሆኑት የታየው እና የምስጋናው አጣኔ ብርጌዶች በጥምረት ባደረጉት ተጋድሎ ጠላትን አይቀጡ ቅጣት ቀጥተውታል። ይህ ኦፕሬሽን በደጎማ ከተማ ለተሰዉት አርበኛ ደመላሽ ስመኝና ለሌሎች ጀግኖች የተወሰደ የበቀል እርምጃ መሆኑ ተገልጿል። በውጊያው የደረሰው ኪሳራ ሙትና ቁስለኛ 7 ያገዛዙ ወታደሮች እስከ ወዲያኛው ሲሸኙ በርካታ ቁስለኛ ወደ ዳባት ሆስፒታል መወሰዳቸው ተረጋግጧል። ምርኮ 2 ክላሽንኮቭ ጠመንጃዎች፣ 400 ጥይቶች፣ 2 የእጅ ቦምቦችና የወገብ ጥጥቆች በጀግኖች ፋኖች እጅ ገብተዋል። የጎንደር የበጋሻው ክፍለ ጦር ለአገዛዙ ስልጣን ዘበኛ የሆኑ ተላላኪ ባንዳዎችንና ወራሪውን ሰራዊት የመደምሰስ እርምጃውን አጠናክሮ እንደሚቀጥልም ገልጿል። አንድነት ኃይልም መድኃኒትም ነው በሚል መሪ ቃል ኮሩ የጀግናውን ዓላማ ከግብ ለማድረስ ቆርጦ መነሳቱንም በድጋሚ አረጋግጧል።
የአማራ ፋኖ ብሔራዊ ንቅናቄ አፋብኃን በአርሲ ኦርቶዶክሳውያን ላይ የተፈጸመው ጭፍጨፋ መንግስት መር ተግባር መሆኑን ገልጾ እንዲሁም ዓለም አቀፍ የማህበረሰብ ዝምታው እንዲያበቃ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን በምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ውስጥ በኦርቶዶክሳውያን አባቶች፣ ካህናት፣ ምዕመናን ላይ የተፈጸመውን አሰቃቂ ጭፍጨፋ በማውገዝ መግለጫ አውጥቷል። ከየካቲት 19 ቀን 2018 ዓ.ም ጀምሮ በተፈጸመው በዚህ ጥቃት ከ40 በላይ ንጹሃን ኦርቶዶክሳውያን በጥይት ተደብድበውና በስለት ተወግተው ተጨፍጭፈዋል። በሺዎች የሚቆጠሩ ንብረታቸው ወድሞ ለዘመናት ከሚኖሩበት ቀያቸው ተፈናቅለዋል። በዚህ ዓመት ብቻ በምስራቅ አርሲ የሸርካ ወረዳ 164 ኦርቶዶክሳውያን በተመሳሳይ መንገድ መገደላቸው ንቅናቄው አስታውሰዋል። አፋብኃን በመግለጫው የብልጽግና አገዛዝ የመደበኛ ኃይሎችን በማደራጀትና አዳዲስ ገዳይ ዩኒቶችን በማቋቋም ማንነትና ሃይማኖትን መሰረት ያደረገ የሽብር ተግባር በግልጽና በስውር እያከናወነ ይገኛል ብለዋል። ይህም አገዛዙ ስልጣኑን ለማስቀጠል የሚጠቀምበት የጥፋት ስልት መሆኑን ገልጿል። ንቅናቄው ለተለያዩ ወገኖች የሚከተለውን ጥሪም አቅርበዋል። ለኦሮሞ የፖለቲካ ኃይሎች የብልጽግና ስርዓት ለማስወገድ የምታደርጉትን ትግል መሬት አወርዳችሁ በኦሮሚያ ክልል የሚኖረው የአማራ ሕዝብ ህልውና እንዲከበር የበኩላችሁ እንድታደርጉ፣ ለሰብአዊ መብት ተሟጋቾች ዓለም አቀፍ ድርጅቶች ይህንን ጭፍጨፋ በዝምታ መመልከታቸው ከአጥፊው ጋር መተባበር በመሆኑ በአገዛዙ ላይ ዲፕሎማሲያዊ ግፍት እንዲያደርጉ፣ ለመላው ኢትዮጵያውያን ሀገሪቱን ከቀውስና ከሽብር አገዛዝ ለማላቀቅ ይህንን ብሔራዊ ሃይማኖትን መሰረት ያደረገ ግድያ የሚፈጽመውን ስርዓት ለማስወገድ በጋራ እንድንቆም ሲል ጥሪውን አስተላልፈዋል። ውድ የሚዲያችን ተከታታዮች እንደታዘብነው ከሆነ አገዛዙ በጦር ሜዳ የጀግኖችን ፋኖች ክንድ መቋቋም ሲያቅተው ተስፋ በመቁረጥ በንጹሃን ላይ ግፍ መፈጸሙን ተያይዞታል። በአርሲ የደረሰው ስቆቃ መላውን ኢትዮጵያዊ ያስቆጣ ሲሆን አፋብኃን እንዳለው ይህንን የሽብር ስርዓት ለማስወገድ በአንድነት መቆም የጊዜው ጥሪ ሆኗል። በየግንባሩ የተመዘገቡ ድሎች ለነጻነታችን መቃረብ ትልቅ ተስፋዎች ናቸው። እውነቱን ቆንጥጦ እንደ ጋሬጣ ናሹ የሚያወጣው ይህ አዲስ ወረንጦ ሚዲያ ነው። ድል ለአማራ ሕዝብ፣ ድል ለጀግናው ፋኖ ነው።